በአንድ ወቅት በዓለማችን ላይ ካሉ ጥቁር ህዝቦች ሁሉ ቁጥር 1 ባለሀብት የነበሩ በሀብታቸው የሀገር ኢኮኖሚ መለወጥ የቻሉ ነገር ግን ለዓመታት በአንድ ሚስጥራዊ ሆቴል ውስጥ ታስረው የቆዩት ሰው ማን እንደሆነ ያውቃሉ? የኢትዮጵያና የሳውዲ አረቢያ ደም ያላቸው ከአነስተኛ ንግድ ተነስተው የቢሊዮን ዶላር ኤምፓየር የገነቡት ሼህ መሐመድ አሊ አላሙዲን እናወራለን። በዛሬው ቪዲዮአችን የዚህ ተጽዕኖ ፈጣሪ ሰው አስገራሚ የህይወት ጉዞ፣ የሀብታቸውን ሚስጥርና ማንም የማይነግረን ያንን አስደንጋጭ የእስር ታሪካቸውን እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በ1938 ዓመተ ምህረት እንደ አውሮፓውያን አቆጣጠር በወልዲያ ከተማ ነው። ከሀገር በቀል ኢትዮጵያዊት እናትና ከየመናዊ አባት የተወለዱት አሊ አላሙዲን የልጅነት ጊዜያቸውን ያሳለፉት በኢትዮጵያ ነበር። ነገር ግን በ1960ዎቹ አጋማሽ ላይ የተሻለ ህይወት ፍለጋ ወደ ሳውዲ አረቢያ ቀኑ። በሳውዲ አረቢያ መጀመሪያ ላይ ነገሮች ቀላል አልነበሩም። ነገር ግን አላሙዲን አንድ ትልቅ ተሰጥኦ ነበራቸው። እሱም ሰዎችን የማገናኘት እና ታማኝነት የመገንባት ችሎታ ነበር። እውነተኛው የሀብት በር የተከፈተው ግን በ1980ዎቹ መጨረሻ ላይ ነው። የሳውዲ ንጉሳዊ ቤተሰብ አባላት ጋር የነበራቸው ጥብቅ ግንኙነት በመጠቀም በኮንስትራክሽን እና በሪል ስቴት ዘርፍ ትላልቅ የመንግስት ፕሮጀክቶችን ማሸነፍ ጀመሩ። በተለይ የሳውዲ የነዳጅ ማከማቻ ታንከሮች የመገንባት ግዙፍ ፕሮጀክት ህይወታቸውን ሙሉ በሙሉ ቀየረው። ሼህ ሁሴን አሊ አላሙዲን በሳውዲ ያገኙት ሀብት ይዘው ዝም አላሉ። በስዊድን ሀገር ትላልቅ የነዳጅ ማጣሪያ ኩባንያዎችን በመግዛት አውሮፓ ውስጥ ስማቸውን አስጠሩ። በመቀጠልም አይናቸውን ወደ ትውልድ ሀገራቸው ኢትዮጵያ መለሱ። በ1990ዎቹ መጀመሪያ ላይ በኢትዮጵያ የነፃ ገበያ ኢኮኖሚ ሲታወጅ አሊ አላሙዲን በቢሊዮን የሚቆጠር ዶላር ይዘው ገቡ። ሜድሮክ ኢትዮጵያ የተሰኘው ግዙፍ ካምፓኒ መሰረቱ። ከለደንቢ ወርቅ ማዕድን እስከ ኮከብ 5 ሸራተን አዲስ ሆቴል፣ ከእርሻ ኤልፎራ እስከ ሲሚንቶ ፋብሪካዎች አሊ አላሙዲን የኢትዮጵያ ትልቁ የግል አሰሪና የኢኮኖሚ የጀርባ አጥንት ለመሆን በቁ። በፎርብስ መጽሔት ላይም የሀብታቸው መጠን ከ10 ቢሊዮን ዶላር በላይ ደርሶ በዓለም ላይ ካሉ ባለሀብቶች ተርታ ተሰለፉ። ነገር ግን ህዳር 2017 ላይ መላውን ዓለም ያስደነገጠ ዜና ተሰማ። በሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን የተመራው የጸረ ሙስና ዘመቻ ሼህ መሐመድ አሊ አላሙዲን ጨምሮ በርካታ የሳውዲ መኳንንትና ቢሊዮነሮች በድንገት ተያዙ። የታሰሩት ግን በተራ ወህኒ ቤት አልነበረም። በ5 ኮከቡ ሪትስ ካርልተን ሆቴል ውስጥ ነበር። ይህ እስር በኢትዮጵያ ላይ ትልቅ ድንጋጤን ፈጠረ። የበርካታ ፕሮጀክቶቻቸውን የወደፊት ዕጣ ፈንታ አጠራጣሪ ሆነ። ለምን ታሰሩ? ምን ያህልስ ገንዘብ እንዲከፍሉ ተጠየቁ? የሚለው እስካሁን ድረስ ሙሉ በሙሉ በሚስጥር የተያዘ ነው። ሆኖም ግን የኢትዮጵያ መንግስት ባደረገው ከፍተኛ ዲፕሎማሲያዊ ጥረትና ግፊት ከ14 ወራት እስር በኋላ በጥር 2019 በነፃ ተለቀቁ። ሼህ መሐመድ አሊ አላሙዲን ከእስር ከተፈቱ በኋላ ወደ ሰላማዊ ህይወታቸውና ወደ ንግዳቸው ተመልሰዋል። በኢትዮጵያ ታሪክ ውስጥ እንደ እርሳቸው በሰፊው ኢንቨስት ያደረገ፣ ለስፖርቱ በተለይ ለቅዱስ ጊዮርጊስና ለኢትዮጵያ ቡና፣ ለኪነ ጥበብና ለበጎ አድራጎት በሚሊዮን የሚቆጠር ዶላር የለገሰ ሰው የለም ማለት ይቻላል። ከወልዲያ ተነስተው ዓለምን ያናወጠ የቢሊዮን ዶላር ባለቤት መሆን፣ በመሃል ደግሞ ያንን የመሰለ ትልቅ የእስር ፈተና ማለፍ። የሼህ አሊ አላሙዲን ህይወት ልክ እንደ ሲኒማ ፊልም በአስደናቂ ታሪኮች የተሞላ ነው። እናንተ ስለ ሼህ አላሙዲን ምን ታስባላችሁ? በሀገሪቱ ላይ የነበራቸው ተጽዕኖስ እንዴት ይታያችኋል? ሐሳባችሁን ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጉን፣ ለተጨማሪ አስገራሚ ታሪኮች ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው ቻው።